ሰላም እንደምን አላችሁ አድማጭ ተመልካቾቻችን። እኔም ጌታቸው ታደሰ ነኝ። እንኳን ለዚህ ለሰሞነ ሕማማት አደረሳችሁ ያለው መላው የኦርቶዶክስ እምነት ተከታዮችን። እንግዲህ ከሰሞኑ በጾም በጸሎት የምናሳልፍባቸው በስግደት የምናሳልፍባቸው ቀናቶች ናቸው ያሉት። እነሱ ላይ ሆነን ነው አሁን ከፊት ለፊቴ ባለ ካሜራ እየተቀረጽኩ የምገኘው። እንዳው ከሰሞኑ አንድ መጽሐፍ ተመርቆ ነበር እዚህ ደሴ ከተማ ላይና የተለያዩ ምሁራኖች በተገኙበት የተለያዩ የማህበረሰብ ክፍሎች በተገኙበት የተለያዩ ወጣቶች፣ አዛውንቶች፣ ትልልቅ ሰዎች እንደውም ሁሉም በተገኙበት የተመረቀ አንድ መጽሐፍ አለ። የወሎ ቦረና ባህል የሚል በጋሽ ደመቀ አዳነ ተሰማ የተጻፈ አንድ መጽሐፍ አለና ከሰሞኑ ይህን መጽሐፍ በደንብ ተንተን አድርገን እያነበብን የምንቃኘው ነው የሚሆነው። እንደው በዚህ የወሎ ቦረና ባህል ብሎ ነው የተጻፈው መጽሐፉ የተመረቀው ለምረቃ የበቃው። እዚህ ላይ ስለ ደራሲው የተገለጹ ነገሮች አሉ። ደራሲው የህይወት ገጻቸውን ምን ይመስላል የሚለውን ያሳፈሩበት ነገር አለ። ስለዚህ ስለ ቦረና አካባቢ ያወጧቸው የጻፏቸው ታሪካዊ ነገሮች አሉ። በጣም የሚገርመው ነገር እንግዲህ አቦለዱ የቤተሰብ ሽምግልና ጉባኤ፣ ስለ ሀገር ሽምግልና ጉባኤ የሚሉ በጣም በርከት ያሉ ነገሮች ተካተዋል። ዓመታዊ በዓላት አከባበር ስርዓቶችም ተካተዋል። የከንፈር ወዳጅነት እዚህ ጋር ተገልጿል። እንግዲህ ምክረ ሀሳቦችም ቀርበዋልና ምንድን ነበር የሚመስለው የሚለውን ነገር የወሎ ቦረና ባህልን ታሪካዊ አመጣጡን እዚህ ጋር ለመዳሰስ ሞክረዋል። በደንብ ሙሉን አላነበብኩትም። እንዳው ግን አለፍ አለፍ ብዬ ያየሁትን አንዳንድ ነገር እዚች ጋር ገለጽ ሳደርግ አንድ ነገር መጣልኝ። እዚች ጋርና ፊት ለፊት ያለችዋን ነበብ አድርጊያት በቀጣይ በሚኖረው ፕሮግራም ሙሉ ትንተናውን እየቀርባለሁ። ባለፈው እንዳልኳችሁ ስለ አባይ ማዶ መንገድ ወይም ደግሞ ስለ አባይ በረሃ መንገዶችም ትንሽ እናወራለን ስላችሁ የአባይ በረሃ ያው በሁለት መንገድ የሚያገናኘው አለ። በታች በጓጽዮን በኩል ጎጃም፣ በዚህ ደግሞ ቦረና መካነ ሰላምና ጎጃም መርጦ ለማርያምን የሚያገናኝ አንድ መንገድ አለና ያ የንግድ ቀጠና ነበር በፊትም አሁንም የንግድ ቀጠና ነው። በአንዳንድ ጉዳዮች አሁን ላይ ያለውን ነገር ባላቅም ስለሱም ትንሽ እንዳሰሳለንና ረጅም መንገድ ነው። እዚህ ግን አሁን ስለ ቦረና ሳይንት ወሬመነ ፓርክ ኦልሬዲ ቦረና ሳይንት ወሬመነ መሰለኝ የሚባለው ፓርኩ እዚህ ጋር ተጽፏል። ግን ቁም ነገሩ አሁን ይሄን ማለት ሳይሆን የፈለኩት ምንድነው በፊት ይህ የቦረና ሳይንት ወሬመነ ብሔራዊ ፓርክ ደንቆሮ ተብሎ ይጠራ ነበርና ለምን ደንቆሮ ተባለ የሚለው ነገር እዚህም ላይ ያለ ይመስለኛል። ግን ሂስቶሪካሉ የመካነ ሰላም ኪዳነ ምሕረት ቤተክርስቲያን ስትመረቅ መጽሔቷ ላይ ስለ ደንቆሮ ብሔራዊ ፓርክ ወይም ቦረና ሳይንት ወሬመነ ብሔራዊ ፓርክ እዛች ጋር ተገልጻለች በደንብና ያን መጽሔት ካገኛችሁት አንብቡት። ካላችሁም በነገራችን ላይ የለኝም የሆነ ሰዓት ላይ ቤተሰብ ጥየቃ በሄድኩበት ሰዓት ነው ያነበብኩትና ያን መጽሔት ካላችሁም ላኩልኝ፣ በግዥ እቀበላለሁ። ላኩልኝ እንደ ሽልማትም ብትልኩልኝ ደስ ይለኛል። በነገራችን ላይ መካነ ሰላም ኪዳነ ምሕረት ቤተክርስቲያን ያለውን የዛን መጽሔት ብዙ ታሪኮች ተካተውበት እዛ መጽሔት ላይ ይቻለውኝና እና ደንቆሮ በዛ ዘመን ደንቆሮ በተባለበት ዘመን ላይ ምን አሉ መሰላችሁ? ደንቆሮ አረጀ አሉ፣ ሽበት ቀላቀለ፣ አንድ ሰው ብቻውን ይጓዘው ጀመረ ብሎ የተጻፈ ጽሁፍ እዛ አየውና እቺን ጽሁፏን እዚች ጋር ካየኋት ማንሳት የፈለኩት ምንድነው አንደኛ ገለጥ ሳደርግ ነው ያየኋት። ሁለተኛ በፊት አንዳንድ ሰርጎች ላይ ስገኝ ህፃኑኝ እቺን ግጥም ሰማታለሁና ጫካው ሽፍቶችም ያሉበት ስለነበረ እንኳን አንድ ሰው ብቻውን የዛ የሽፍታ ስም መጥራት የማይችል ሰው የማያልፍበት ጫካ እንደነበረ ይነግሩናል አባቶቻችንና ስለዛም ነው ትንሽ ማንሳት የፈለኩት። እንግዲህ ይህ የወሎ ቦረና ባህል የሚለው መጽሐፍ በጋሽ ደመቀ አዳነ የተጻፈ መጽሐፍ አለ። መጽሐፉን የምትፈልጉ ሰዎች ጻፉልኝ፣ አድራሻውንም እነግራችኋለሁ የት እንዳለ። ደሴ ሸላ አካባቢ ስትመጡ ወሰኑ በላይነት ሱቅ ላይ ታገኙታላችሁ መጽሐፉን። ለጊዜው እንግዲህ በቅርቡ አልተነገረኝም። በየመጽሐፍት መደብሮች ተሰራጭቶ ከሆነም በቀጣይ ቪዲዮ ተመልሼ የምነግራችሁ ነው የሚሆነው። ለማንኛውም
ይሄን ያክል ካልኳችሁ የተወሰነ ነገር ለማለት ነው በቃ ያልኩት። ይህን መጽሐፍ ተንተን አድርጌ በዩቲዩብ በዶክመንታሪ መልኩ መጣበታለሁ። የተለያዩ የሰርግ ቪዲዮዎችንም በባለፈው ለመስራት ሞክረናል። በዓላትም ላይ ምኖችም ላይ የተወሰኑ ነገሮችን ሰርተናል። ለማንኛውም ግን ጠቅለል አድርገን አንዳንዱን